ሰላም ጤና ይስጥልኝ የቻናሌ ተከታታዮች እንደምን አላችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ የምናየው በባህረ ሐሳብ ወይም በኢትዮጵያ የዘመን አቆጣጠር ወይም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን እንደምናውቀው እጅግ በጣም ጥልቅና እንቁ የሆነውን የዕለታት ተውሳክን እንዴት አድርገን እንደምናገኝ በጥልቀት በአጭር መንገድ አሳያችኋለሁ ማለት ነው። እንዲሁም ተውሳክ ማለት ምን ማለት ነው? ከሰኞ እስከ እሁድ ያሉት ዕለታት ተውሳካቸውን እንዴት እንደምናገኝ በደንብ አሳያችኋለሁ። እስከ ቪዲዮው መጨረሻ አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በጣም አሪፍ። ተውሳክ ማለት ምን ማለት ነው? ተውሳክ ማለት ወሰከ ከሚል የግዕዝ ግስ የተገኘ ሲሆን ትርጉሙም ጨመረ ማለት ነው። ተውሳክ ማለት ተጨማሪ ማለት ነው። እያንዳንዳቸው ዕለት የራሳቸው ምን አላቸው? ተውሳክ አላቸው። እያንዳንዳቸው ዕለት ከዚህ ላይ እንደምታዩት የቅዳሜ ተውሳክ ስንት ነው ካላችሁኝ 8 ነው። እንደገና ደግሞ የእሁድ ተውሳክ ስንት ነው ካላችሁኝ 7 ነው፣ 6 ነው። የማክሰኞ ደግሞ ተውሳክ ስንት ነው? 5 ነው ማለት ነው። የረቡዕ ተውሳክ 4፣ የሐሙስ ተውሳክ 3፣ የአርብ ተውሳክ ስንት ነው? 2 ነው ማለት ነው። ስለዚህ ተውሳካቸው ጭማሪያቸው እነዚህ ነው። ታዲያ እነዚህ ተውሳኮች እንዴት መጡ ነው? አሁን ለበዓላት ለአጽዋማትን እንዴት ማውጣት እንደምንችል እዚህ ላይ ትልቁን ድርሻ ይይዙታለኝና በደንብ እንድትከታተሉ ይፈልጋለሁ። የቅዳሜ ተውሳክ 8 ነው ብለናለኝ። ተውሳክ እንግዲህ ጭማሪ ነው ብለናለኝ። ያ ማለት ምንድነው ካላችሁኝ በዓለ መጥቅ በደንብ በዚህ ላይ ይዩልኝ። በዓለ መጥቅ መቼ ቢውል? ቅዳሜ ቢውል። በዓለ መጥቅ ቅዳሜ ቢውል ከቅዳሜ ሳኒታ ወይም ማግስት ያ ማለት እሁድን አንድ ብለን ቆጥረን እስከ ጾመ ነነዌ ድረስ ያሉ ቀናት 128 ናቸው። 128 ከመቼ ጀምረን ቆጥረን ካላችሁኝ ከቅዳሜ ሳኒታ ያ ማለት እሁድ 1 ሰኞ 2 እያልን እስከ ጾመ ነነዌ ድረስ ያሉ 128 ከሆኑ 128 ሲካፈል ለስንት? ለ30 ወይም ለአንድ ወር ታረጉታላችሁ። ለ30 ቀን ስናደርገው እኩል ይሆናል ስንት ይመጣል? 4 ቀሪ ስንት ይመጣለኝ? 8 ይመጣል ማለት ነው። ስለዚህ የቅዳሜ ተውሳክ 8 ነው ማለት ነው። ላከፋፈል እንዲያመቻችሁ በስልክ ስታካፍሉ ምን ታደርጉታላችሁ? 128 ሲካፈል ለ30 ስታደርጉት ስንት ይመጣለኝ? ሲካፈል ለስንት? ለ30 ስታደርጉት የሚመጣው ልንገራችሁ። እኩል ይሆናል 4.266667 ነው የሚመጣ። ቀሪውን ለማግኘት 4ን ታጠፏትና በ4 ፈንታ ይኸው ዜሮን አደርጋታለሁ፣ እተካታለሁ። ዜሮን በ4 ፈንታ ሲባዛ ባካፈልኩበት በማን አደርገዋለሁ? በ30 ሲባዛ በ30 ስታደርጉት ቀሪው ስንት ይመጣል? 8.0001 ይሆናል። ስለዚህ 8 ነው ማለት ነው። ስለዚህ ቀሪው 8 ነው ማለት ነው። ላከፋፈል እንዲያመቻችሁ ብዬ ነው ይሄን የነገርኳችሁ ማለት ነው። ሌላው እንግዲህ የእሁድ ተውሳክ 7 ነው ብለናል። የእሁድ ተውሳክ አሁን በዓለ መጥቅ መቼ ቢውል? እሁድ። እንግዲህ በዓለ መጥቅ እሁድ ቢውል ከእሁድ ሳኒታ ወይም ማግስት አንስተን አንድ ብለን ቆጥረን እስከ ጾመ ነነዌ ድረስ ያሉ ቀናት ስንት ናቸው ካላችሁኝ 127 ናቸው። ይኸው 127 ሲካፈል ለ30 ስታደርጉት እኩል ይሆናል 4 ቀሪ ስንት ይመጣል? 7 ይመጣል ማለት ነው። ስለዚህ የእሁድ ተውሳክ 7 ነው ማለት ነው። እንደገና ልምጣላችሁ እዚህ ላይ ማን አለ? ሰኞ አለ። የሰኞ ተውሳክ 6 ነው ብለናል። ስለዚህ የሰኞን ተውሳክ ለማግኘት በዓለ መጥቅ ሰኞ ቢውል ከሰኞ አንስተን ከሰኞ ማግስት ነው አንድ ብለን የምንቆጥር። ያ ማለት ማክሰኞ አንድ ብለን እስከ ጾመ ነነዌ ድረስ ያሉ ቀናት ስንት ናቸው? 126 ናቸው። ሲካፈል ለ30 ስታደርጉት እኩል ይሆናል 4 ቀሪ 6 ይመጣል። ስለዚህ የማን የሰኞ ተውሳክ 6 ነው ማለት ነው። 30 ለ30 የማካፍለው ለወሩ ነው። ያ ማለት 4 ወር ከ6 ቀን ማለት ነው። ልብ በሉ። በጣም አሪፍ። የማክሰኞ ልንጣ። የማክሰኞ ስንት ይሆናል? 125 ይሆናል። ሲካፈል ለ30 ስታደርጉት እኩል ይሆናል 4 ቀሪ 5 ይመጣል ማለት ነው። ስለዚህ የማክሰኞ ተውሳክ ያ ማለት እዚህ ጋር ስታካፍሉ አሁን ለምሳሌ ይሄን ላስረዳችሁ። 125 ሲካፈል ለ30 እኩል ይሆናል 4.16667 ይመጣል። 4ን ላጥፋና 0 ልተካና ሲባዛ በ30 ሳደርገው 5 ይመጣል ማለት ነው። በጣም አሪፍ። ሌላው ልቀጥላችሁ። የረቡዕ ተውሳክ 4 ነው። አሁን በዓለ መጥቅ መቼ ቢውል? ተመሳሳይ ነው።
በዓለ መጥቅ ረቡዕ ቢውል ከረቡዕ ሳኒታ ማግስት ወይም ሐሙስን አንድ ብለን ቆጥረን እስከ ጾመ ነነዌ ድረስ ያሉ ቀናት ስንት ናቸው? 124 ናቸው። 124 ሲካፈል ለ30 እኩል ይሆናል 4 ቀሪ 4 ይመጣል ማለት ነው። ስለዚህ የረቡዕ ተውሳክ ስንት ይሆናል ማለት ነው? ከዚህ ላይ እንደምታዩት 4 ይሆናል ማለት ነው። የሐሙስ ተውሳክ ስንት ነው? የሐሙስ ተውሳክ የሐሙስ በዓለ መጥቅ መቼ ቢውል? ሐሙስ ቢውል ከሐሙስ ሳኒታ ማግስት ዓርብን አንድ ብለን ቆጥረን እስከ ጾመ ነነዌ ያሉ ቀናት 100 ስንት ናቸው? 123 ናቸው። ሲካፈል ለ30 ወይም ለአንድ ወር 4 ቀሪ ስንት ይመጣል? 3 ይመጣል። ስለዚህ የሐሙስ ተውሳክ ጭማሪው 3 ነው ማለት ነው። የዓርብ ተውሳክ 2 ነው። በዓለ መጥቅ ዓርብ ቢውል ከዓርብ ሳኒታ ማግስት አንስተን ያ ማለት ቅዳሜን አንድ ብለን ቆጥረን እስከ ጾመ ነነዌ ያሉ ቀናት 122 ናቸው። ሲካፈል ለ30 ለአንድ ወር ስታረጉት 4 ወር ቀሪ ስንት ይመጣል? 2 ይሆናልኝና ስለዚህ የዓርብ ተውሳክ 2 ይሆናል ማለት ነው። አሁን በዓለ መጥቅ የምንለው ምንድነው ነው? ምክንያቱም እዚህ ላይ ስናነሳ በዓለ መጥቅ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ ቢውል ነው እያልን ያለ ነው። በዓለ መጥቅ የምንለው ምንድነው? በዓለ መጥቅ የምንለው መጥቁ የሚውልበት ዕለት ነው። ስለ መጥቅ ከዚህም በፊት እንዴት አድርገን እናገኛለን ተምረናለኝ። ክፍል 1 ክፍል 2 ክፍል 3 እያንዳንዱ መጥቅን እየነካ ነው መተናልና እንዴት አድርገን እንደምናሰላ መጥቅ ማለት ምንን ማለት እንደሆነ ተምረናል። ከዚያ ላይ ሄዳችሁ እዩ። በዓለ መጥቅ የምንለው ግን መጥቁ የሚውልበት ዕለት ማለት ነው። መጥቁ የሚውልበት ዕለት ለምሳሌ ልበላችሁና እዚች ጋር ስመጣላችሁ እዚህ ላይ ለምሳሌ ልበልና አሁን በዓለ መጥቅ በመቼ ይውላል ካላችሁኝ በመስከረምና መስከረም እና ጥቅምት ከነዚህ ከሁለቱ ወሮች ውስጥ ነው የሚውል። በዓለ መጥቅ የሚውለው ወይ በመስከረም ነው ወይም ደግሞ በጥቅምት ነው ማለት ነው። ለምን ከተባለ መጥቅን እንዴት ማወቅ እንችላለን? በመስከረምና በጥቅምት መዋሉን መጥቅ ልብ በሉ። መጥቅን ኳልኩሌት አድርገን መጥቅን አስልተን አግኝታችሁ መጥቅ ከ14 በላይ 14 ከዛ ማን አለ 15 16 17 ዶት ወይም ነጥብ 30 ልብ በሉ። መጥቅ ከ14 በላይ ከሆነ ያ ማለት መጥቅ 14 ወይ 15 ወይ 16 ወይም 30 29 ሊሆን ይችላል አይደለ? ስለዚህ መጥቁ ከ14 በላይ ከሆነ በዓለ መጥቅ ወይም ይሄ መጥቅ የሚውልበት በማን ይሆናል? በመስከረም ይሆናል። በጣም አሪፍ። 2 ከሆነሳ 2 ከዛ 3 4 5 6 እያለ እስከ 13 ዶት ነጥብ ላድርግና እስከ 13 ከሆነ መጥቁ ደግሞ ስለዚህ በዓለ መጥቅ በየት ይውላል ማለት ነው? በጥቅምት ይውላል ማለት ነው። እነዚህን ነገሮች ያዙልኝ። ለምሳሌ የ2012 መጥቅ 24 ነበረ። 24 ስለሆነ ስለዚህ ከ14 በላይ ነው አይደለ? 24 ስለዚህ እንደዛ ስለሆነ በዓለ መጥቅ መቼ ውሏል? መስከረም ላይ ውሏል ማለት ነው። መስከረም ላይ። ስለዚህ አሁን ለምን አንድ አላልነም ነው? መጥቅ አንድ አይሆንም። ለምን ነው መጥቅ አንድ የማይሆን ካላችሁኝ ፀሐይና ጨረቃ በ19 ዓመታቸው በተፈጠሩበት ሆት ይገኛሉ። ለምሳሌ መስከረም 1 ቀን ጉዟቸውን ይጀምራሉ። መጥቅ ወንበር አበቅቴ 0 በሚሆንበት ጊዜ ያ ማለት ተርፈ ዘመን የሚባል ነገር የለም። በዚህን ጊዜ ጨረቃና ፀሐይ ጉዟቸውን መስከረም 1 ቀን ሲጀምሩ ከዚያ የሚጨርሱት የሚገናኙት ተመልሰው በ19 ዓመት ነው። ያን ጊዜ ተርፈ ዘመን ስለሌለ መጥቅ ምን አይሆንም? አንድ አይሆንም ማለት ነው። እና ስለዚህ መጥቅ በመስከረም ወይም በጥቅምት። ለምን በመስከረም በጥቅምት ሆነ ካላችሁኝ መጥቅ ሲበዛ ከመስከረም ንዛ፣ መጥቅ ሲያዝ ጥቅምትን ዳስ ይላሉ አበው ማለት ነው። እና ለዛ ነው። በጣም አሪፍ። አሁን ታዲያ በዓለ መጥቅን እንዴት እናገኛለን ነው? አሁን ልብ በሉ ከዚህ ላይ አሁን መጥቅ ከ30 ለምሳሌ እንደነገርኳችሁ አሁን መጥቅ 0 በሚሆንበት ጊዜ አሁን ከዚህም በላይ ከሆነ መጥቅ መስከረም ይውላል። ከ2 እስከ 13 ከሆነ መጥቁ በጥቅምት ይውላል። ነገር ግን አሁን እንደነገርኳችሁ 0 በሚሆንበት ጊዜስ ነው። እችን ደግሞ ያዙልኝ በደንብ። መጥቁ 0 ከሆነ በ19 ዓመት አንድ ጊዜ መጥቅ 0 ይሆናል። ያን ጊዜ መስከረም 30 የዋለበትን ዕለት
ምን ሆኖ ይከርማል ማለት ነው? የዕለታት ተውሳክ ወይም መጥቅ ሆኖ ይከርማል ማለት ነው። አሁን እስኪ ልምጣላችሁ ከዚህ ላይ አንድ ላስላላችሁ። የመቼ የ2012 የ2012 ዓመተ ምህረት መጥቅ ስንት ነበረ ካላችሁኝ 24 ነው። መጥቁ 24 ነው። ስለዚህ 24 ከማን በላይ ነው? ከ14 በላይ ነው። መጥቁ 24 ከሆነ ስለዚህ መጥቁ የሚውልበት መቼ ነው? መስከረም 24 ማለት ነው። አሁን ከ14 በላይ ስለሆነ ስለዚህ 24 ስለሆነ መስከረም 24 ቀን የዋለበት ዕለት ማን ነው ነው? አያችሁት? ስለዚህ 2012 ዓመተ ምህረት መስከረም 24 ቀን ቅዳሜ ነው፣ እሁድ ነው፣ ሰኞ ነው፣ ማክሰኞ፣ ሮቡ፣ ሐሙስ፣ አርብ ነው የነበረ ነው። እሱን ታሰላላችሁ ማለት ነው። ስለዚህ አሁን 24 ይበልጣል ከስንት ነው? ከ14 ስለሆነ ስለዚህ መስከረም 24 2012 ዓመተ ምህረት ዕለቱ ማን ነበረ ካላችሁኝ ቅዳሜ ነበረ። ቅዳሜ 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 ነበረ። ቅዳሜ እኔ ይሄን ስላሰለውት ነው። እናንተ ግን ያዙት። እንዴት አድርገን እናሰላለን ወደፊት የምናይ ይሆናል። እናንተ ግን ይሄንን ነገር በደንብ እንድትዙልኝ ከዚህ ላይ ይፈልጋለሁ ማለት ነው። አሁን ቅዳሜ ነው የነበረ። የዕለታትን ተውሳክ የምናውቅበት ጠቀሜታው መባጃ ሐመርን ለማስገኘት ነው። ቀጣይ ላይ ስለ መባጃ ሐመር በደንብ እንማራለን። መባጃ ሐመር የምንለው እንደ ሂንት የምነግራችሁ ምንድነው የዓመቱን በዓላት አጽዋማት ይዞልና የሚከርም ነውና በዓላትን አጽዋማትን ልናሰላ ስለሆነ ስለዚህ አሁን መባጃ ሐመርን ለማግኘት መጥቅ ሲደመር ምንድነው የዕለታት ተውሳክ ነው። አሁን መጥቁ ስንት ነው? 24 ነው ማለት ነው። መጥቁ 24 ነው። የምስል የ2012 እንደገና ደግሞ መጥቁ የዋለበት ዕለት ማን ነው ከተባለ ደግሞ የ2012 ቅዳሜ ነው የነበረ። የቅዳሜ ተውሳክ ደግሞ ስንት ነው? 8 ነው። አያችሁት? አሁን 24 ሲደመር 8 እኩል ይሆናል ስንት ይመጣል? 32 ይመጣል ማለት ነው። አሁን ከ30 ስለበለጠ ሲካፈል ለ30 ስታደርጉት እኩል ይሆናል 1 ቀሪ ስንት ይመጣል? ቀሪ 2 ይመጣል። ስለዚህ አሁን መባጃ ሐመሩ 2 ነው። እሱን ለማግኘት ነው። ስለ መባጃ ሐመር እንደነገርኳችሁ ወደፊት ራሱን የቻለ እንማማራለን ማለት ነውና ስለዚህ ዋናው የዕለታትን ተውሳክ ማግኘቱ ጠቀሜታው መባጃ ሐመርን ለማስገኘት ነውና የ2018 ዓመተ ምህረት መጥቅ ስንት ነበረ? 18 ነበረ። የ2018 መጥቅ 18 ነው። ስለዚህ ከስንት በላይ ነው ማለት ነው? 18 ማለት ከ14 በላይ ነው። ያ ማለት አሁንም የ2018 መጥቅ በመቼ ይውላል ማለት ነው? በመስከረም ይውላል ማለት ነው። አሁን መስከረም 18 የዋለችበትን ዕለት እናሰላለን። ያ ማለት ቅዳሜ ነው፣ እሁድ፣ ሰኞ፣ ማክሰኞ ማን ነው የሚለው እናደርግና ከዚያ መጥቁ 18 መጣ። ከዛ 18 ሲደመር ከነዚህ ውስጥ ያ ማለት መስከረም 18 የዋለበት ዕለት ቅዳሜ ከሆነ 8፣ እሁድ ከሆነ 7፣ ሰኞ ከሆነ 6፣ ማክሰኞ ከሆነ 5፣ ረቡዕ ከሆነ 4፣ ሐሙስ ከሆነ 3፣ አርብ ከሆነ 2 አድርገን እንወስድና ስንደምረው ማንን ያስገኝልናል? መባጃን ያስገኝልናል። መባጃ ሐመርን ማለት ነውና ስለዚህ ስለ መባጃ ሐመር ቀጣይ ላይ ስለምሰራላችሁ ከሱ ላይ በደንብ የምታዩት ይሆናልኝና ስለዚህ የዛሬው ዝግጅታችን ይሄንን ይመስል ነበረ። የጥንቷና የክብሯ ባለቤት የሆነችው ኢትዮጵያ ዛሬም ድረስ በራሷ የዘመን አቆጣጠር ዓለምን እያስደመመች ትገኛለች። የዛሬው ዝግጅታችን ይሄንን ይመስል ነበር። በቀጣይ በሌላ የስሌትና የጥበብ አምድ እስከምንገናኝ ድረስ ሰላም ለሀገራችን፣ ፍቅር ለሕዝባችን ይሁን። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ። ኢትዮጵያዊነት ኩራትነት